ከዛም ቢሲ እንዳልሽ ታውቃለህ ፌክ ነው ፋይዳ አለች ሃይ ጋይስ ሃይ ሃይ ትንሽ ኦቨር ኤክስፖዝድ ነገር ሆኗል። ሰላም እንዴት ናችሁ? ገና ከቤት ይወጣው ነው ከወጣው በኋላ ነው አክቹሊ ብሎግ ማድረጉ ትዝ ያለኝና አሁን የምንሄደው ወደ ፋይዳ ቢሮ እንሄዳለን። ፋይዳ እንዴት እንደሚሰራ አሰራሩ እንዴት እንደሆነ ቪዚት እንድናደርግ ኦፊሳቸው ኢንቫይት አድርገውናል። ውሏችን ምን እንደሚመስል አብረን እንመለከታለን። ሉክ አት ዘ ቪው። ሰፈር ላሳያችሁ። የልማት ሰፈር ላይ ነው ታዲያ እንደዚህ አይነት ቪው እያያችሁ ዘና እያላችሁ ነው የምትሉት ማለት ነው። ጫማችንን ገና ላስጠርግ ነው ያውታችሁ እናስጠርጋለን። ሌላ ታሪክ ውስጥ ነው ያለው ጫማዬ። ሰላም በል አጂ ዛሬ ዘብኝ ነው አይ ጫማችንን እዚህ ጋር እናስጠርጋታለን። ሌንሽ እሺ እናስጠርገናል። ጫማችን በሰል እያጌጠች ነው ሰፈራችን። ታክሲ እየጠበቅን ነው። አላገኘንም እስካሁን ታክሲ። በፀሐይ ታክሲ እንደመጠበቅ በጣም ከባድ ነገር የለም። እኛው ቦታ ያለት ይመስለኛል። እስኪ ቦታ ታገኝ። ናይስ ቦሌን ሌላ ሰልፍ ትቢ ጋር እየደወልንለት ነው። ካነሳ እዛ እንገናኝ ተባባልን። ታክሲ ይዣለሁ ልበለው። ይትበይ እንዴት ነሽ? አለሁልሽ አለሽ። ሌት አደረግሽ እየመጣሽ? እኔም ገና እየመጣሁ ከአራት ኪሎ እየተነሳ ነው ገና። ሄደሽ ታውቂያለሽ? ኧረ እባክሽ ልምድ ካለው ሰው ጋር ነው የሚሄድ። ስደርስ እደውልልሻለሁ። እሺ አባቴ። ወሎ ሰፈር ኢንሳ ቢሮ እዛ ነው የምንገባው። እሱ ከዚህ በፊት ሄዶ ስለሚያውቅ ያው አብረን እንሄዳለን። ቀላል ነው የሚሆነው ማለት ነው። ከታያችሁ እንግዲህ ትንሽ ነው የቀረን። ኦልሞስት ደርሰናል። ወይ ማን ወርጃለሁ። ወሎ ሰፈር እየመጣሁ ነው። ድል ኢንሳ ጋር ደረሽ? አንድ 3 ደቂቃ እስኪ መጣ ደርሰናል። የት ቤት ይሄ ይሄን ፊት ታውቁታላችሁ ታውቁታላችሁ። ያው እንግዲህ የመጀመሪያ ቪዲዮ እናንተ ላይ የቀረጽኩት በዲጂታል ካሜራ በፕሮፌሽናል ካሜራ የት ቤት እየቀረጸ ነው ያለው። ይሄው ነው ኦፊሳች ናቲ ዲግሽ ዲናችሁ ሰላም ነው? ለምን ተቸገራችሁ ማለት? አይ አልተቸገርም። ቀጥታ ነው ገባ። ሌሎቹ ተጠብቃቸው ነው። ትንሽ ደቂቃ ተጠብቃለሁ። ስንት ሸርግን ስለ ፕሮግራም ምንድነው ፕሮግራም? ፕሮግራም ይመስለኛል እንግዲህ ምሳ እንበላለን። ምሳ ያይፈስክ እኛ በየሄድንበት ምሳ ያጣን ፕሮግራም መሰለኝ። ያው ፋይዳ ታውቃለህ ምን ያክል ለምስራ ስለ ፋይዳ ነው ፕሮግራም መሰለኝ። ፋይዳ እንዴት ነው የሚሰራው? ቢሃይንድ ዘ ሲን አንድ ሰው ፋይዳ መታወቂያ ተመስግቦ ቴክስት የሚገባለት እንዴት ነው ብቻ ስላለው አሰራር በደንብ ማስረዳት ነው ለኛ ማለት ነው። ከዛ አንተ ደግሞ የገባህን ነገር ለኮሚኒቲ ታሳውቃለህ። ሰዎች እንዳይቸገሩ ሀገራዊ ግዴታን ትወጣለህ። ሀገራዊ ግዴታ የሀገራችንን የምንጠቅም ሰዎች ነን። በጣም ቀለል ላለው ማብራሪያ በጣም ከልብ እናመሰግናለን። በእውነት አይገባም። ባንዲራ ወላ ከጎና ለታውቃለህ። ፎሎ አድርጉን። ቴክ ፕላስ ኢትዮጵያ ኢቨንቱ ላይ ከተገኙ ሰዎች መካከል የተወሰኑትን ላሳያችሁ። ሀይ ይሏቸዋል። ሃይ ጋይስ
ሃይ ከዛም ቢሲ እንዳልሽ ታውቃለህ ፌክ ነው ፋይዳ አለች is our enrollment officer okay so explain ያርክላቸው ነበር መሰለኝ ትንሽ ነገርኳቸው so ኢትዮጵያ ውስጥ ወደ 6-7 የሬጅስትሬሽን ማሽን አይነቶች አሉ ይሄ ኪት እንለዋለን የሬጅስትሬሽን ማሽን ማለት ነው ላክስተን ባዮራክ ብዙ የምትመለከቷቸው different types of ኪቶች ናቸው basically ሁሉም የሚይዙት ነገር ተመሳሳይ ነገር ነው ፊንገርፕሪንት ይዛሉ ዶክመንት ስካነር ዱዋል አይሪስ ላፕቶፕ ሰከንድ ስክሪን አቅራቢዎቹ ነው እንጂ የሚለያዩት ፋንክሽናሊቲ ላይ ተመሳሳይ ነገር ነው ያለው ሶ እዚህ ጋር ያለው ላክስተን የምንለው ኪት ነው ባዮራክ አለ ኤምቴክ አለ ታለስ የምንለው ኪት አይነቶች አሉ እዛች ጋር የምትመለከቷት ምናልባት ቀረብ ብላችሁ የምታዩት ከሆነ ሪፍሬሽመንቱ ምን ይከልለዋል ፕሮጀክቱን ስንጀምር የዛሬ 2-3 ዓመት በፊት እዚህ ጋር የምትመለከቱትን ማሽን ነበር የምንጠቀመው ያው የሚለያቸው ያ አንድ ላይ ተሰብስበው ነው ያለው እነዚህ ደግሞ እቃዎቹ ብትን ብለው ነው የሚገኙት እነዚህ 40 የሚጠጉ ኪቶች ነበሩ እያልን 1000-2000 አሁን አጠቃላይ ወደ 5000 እና ከዛ በላይ የሚጠጉ ማሽኖች አሉ በዚህ ሀገር ላይ ኪት ምንለው በዚህ ጋር የምትመለከቱት ነው ማለት ነው አይ ቲንክ ወደ ኔክስት ሩም ሄድ ይችላል ሶ እንደ ሳቤናት ነገ ከነጎዳ ሞሎች ላይ ወይም ደግሞ ትላልቅ ስታብሊሽመንቶች ላይ ሰልፍ ሬጅስትሬሽን ማለትም ያለ መዝጋቢ ኦፊሰር ያለ ሰው ንክኪ ራሳችንን ዴሞግራፊክ ባዮሜትሪክስ አንስተን within 2 minutes ካርዳችንን ፕሪንት አድርገን ይሰጣል ማለት ነው ሶ አሁን ላይ ከረንትሊ የለም ነገ ከነጎዳ ግን ራሱ ሰው ተጠቅሞ እንዴት መመዝገብ አለበት የሚለው አዌርነሱን ካገኘ በኋላ ዲስትሪክት ለማድረግ የምፈልገው ማሽናት ያው እንድታውቋት ያክል ነው ሶ የምንገኘው ኦፕሬሽን ክፍል ነው እዚህ ዲፓርትመንት ላይ የኮሚኒኬሽን ዩኒት ስቴክ ሆልደር ኢንጌጅመንት ኬፒአይ ሞኒተሪንግ አንድ ላይ ሰብሰብ ብለው ጀነራላይዝ የሆነውን የኦፕሬሽን ስራ ይሰራሉ እዚህ ጋር የምትመለከቷቸው እነዚህ ቲሞች ናቸው እዚህ ጋር ቡና ሻይ የምንልበት ካፌ ነው ከጨረስን በኋላ እናንተንም እንጋብዛለን ዛሬ በትልቁ እዛ ጋር ሴታፕ ተደርጓል ትንሽ ቀረብ እያለ ስቲፎም ማግዘኛ ሙሉ ፍሎሩ 360 ዲግሪ ይታያል ሶ እዚች ጋር የምትመለከቷት የዳሽቦርዳችን ናት ማለትም ስንት ሰው ተመዘገበ ዛሬ ስንት ሰው ተመዘገበ ወንድ ሴት ከረንትሊ ያለውን ካውንትዳውን የምናይበት ነው አሁን እዚህ ጋር ስትመለከቱ ቶታል ሬጅስትሬሽን ሶፋር ወደ 30 ሚሊዮን ሰው የመዘገብንበት ሬጅስትሬሽን ደግሞ ተመዝግበው ፕሮሰሲንግ ላይ ያሉት ይሄ የምትመለከቱት ቁጥር ነው ተመዝግበው ደግሞ በዳታ ኳሊቲ ጥራት ማነስ ምክንያት በተለያዩ አይነት ኬዞች ሪጀክትድ የሆኑት እዚህ ጋር የምትመለከቱት አለ ከባዮሜትሪክስ ማች አድርጎ ሰክሰስፉሊ ጀነሬት ያላረገው እዚህ ጋር የምትመለከቱት አለ ፌልዱ ይሄ ይኖራል ማለት ነው እዚህ ጋር ያልኳችሁ ሬጅስትሬሽኑ ምን ያህል ሰክሰስፉል ነው ምን ያህል ሪጀክትድ ነው የሚለው እዚህ መልኩ ይታያል ወንድ ሴት የሚለውን እዚህ ጋር ማወቅ እንችላለን ሬጅስትሬሽን አደ ሆል አውትሶርስ አድርገን ነው የምንሰራው በናሽናል አይዲ በኩል ሬጅስትሬሽን ብዛም የለም ፖስታ ቤት ኢትዮ ቴሌ ሳፋሪኮም ነው ሲመዘገቡ ያስተዋላችሁት እናንተም የተመዘገባችሁት ሶ እነሱን ስራ እንዲያስጀምሩ ካረግን በኋላ ስታተሳቸውን እዚህ ጋር በምትመለከቱት መልኩ እናያለን አዲስ አበባ ላይ ንግድ ባንክ ምን ያህል እየመዘገበ ነው ቴሌ ምን ያህል እየመዘገበ ነው ክልል ከተሞች ላይም ምን ያህል ሬጅስትሬሽን አለ የሚለው ዴይሊ ፐርፎርማንሳቸውን በዚህ እንቆጣጠራለን ምናልባት የተቸገሩት ነገርም ካለ ኢንቮልቭ እያደረግን እየረዳን ሬጅስትሬሽኑን ፒክ ለማድረስ እንጥራለን በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተሰጠን ዳይሬክሽን መሰረት ባይ ዘ ኤንድ ኦፍ ዲስ ይር 90 ሚሊዮን ለመመዝገብ እቅድ ይዘን እየተንቀሳቀስን ነውና ማስ ሬጅስትሬሽን ያለው በመላ ኢትዮጵያ ታስተውላላችሁ እናንተም ብዙ ሬጅስትሬሽን አለ ክልል ከተሞች ላይ ትላልቅ እንቅስቃሴዎች አሉና እዚህ ጋር የምትመለከቱት የሬጅስትሬሽን ስታተሳቸው አዲስ አበባ በመላው ኢትዮጵያ ያለውን ማለት ነው ምናልባትም አቶ ሳሚናስ ሞር ኤክስፕላኔሽን እዚህ ጋር መስጠት ከፈለገ ለቀጥልበት ኦኬ ፌል ለምን ወደ ያረግ ጥያቄ በማን መጠየቅ ይቻላል ፌል ማለት ቶታል ፌሎቹ በምን ምክንያት ሊፈጠሩ ይችላል so many reasons አሁን currently
ከኳሊቲ ጥራት ማነስ ምክንያት የአንዳንድ ሰው አሻራ አብዛኞቻችን አሻራ ቪዚብል ነው፣ ግን ገጠር ከተሞች ላይ ስንሄድ በማኑዋል ሌበር በስራ ምክንያት ጣታቸው ፌድ አደረገ ወይም ደግሞ ካፕቸር ለማድረግ የሚያስቸግሩ ጣቶች አሉ። እነሱ ደግሞ ሲስተም ላይ ሄደው በሚመረመሩበት ሰዓት ላይ ሲስተሙ ሪጀክት የማድረግ ነገር አለ። አንድ ሰው ደግሞ ሲመዘገብ ማሟላት ያለበት ሪኳየርመንቶች አሉ። ኮንሰንት የምንለው አለ፣ ዴሞግራፊክ ኢንፎርሜሽን የምንለው አለ፣ መታወቂያ መስጠት አለ። ከነዚህ ሪኳየርመንቶች ሳይሟሉ ሲቀሩም ሪጀክትድ የመሆን ነገር አለ። አንድ ኦፊሰር እዚህ ስራ ላይ ከመምጣቱ በፊት የ4 ቀን ትሬኒንግ ይሰጠዋል። በዚህ 4 ቀን ትሬኒንግ ላይ እንዴት አድርጎ መመዝገብ እንዳለበት አውቆ ይወጣል። ነገር ግን አንዳንድ ኦፊሰሮች ደግሞ ስህተት የመስራት ነገር ይኖራል። ዳትስ ዋይ እዚህ ጋር የምትመለከቱት ቶታል ፌድ ብዙ አይነት ሪዝኖች አሉ። ከሪዝኖቹ መካከል በጥቂቱ ነው የነገርኳችሁ ማለት ነው። ሌላ ጥያቄ? አሻራው ፌል ሲያደርግ ማለት ነው በምን አንጻር ነው እሱን ለመቅረፍ የምትሞክሩት? አንድ ሰው የጣት አሻራ ኳሊቲው ዝቅ በሚልበት ሰዓት ላይ የተለያዩ አማራጮች አሉ። ማለትም በዚህ 4 ቀን ትሬኒንግ ላይ ከቨር የሚደረግ ለኦፊሰሩ ለእናንተ ኢንፎርሜሽን እንዲኖራችሁ ምናልባት አንድ ስፔሲፊክ ማሽን ላይ ወይም ደግሞ ኪት ላይ ያስቸገረ ማለት ሌላ ኪት ላይ ሊሰራ ይችላል። 4-5 አይነት ኪት አለ ብያችኋለሁ። ፐርፎርማንሳቸው ይለያያል። ከቴምፕሬቸርም አንጻር በላብ ኦር ደግሞ በኪት ፐርፎርማንስ ጠዋት ላይ ካስቸገረ ማታ ላይ መስራት ነገር ይኖራል። አሁን ላይ ከረንትሊ ደግሞ ዲፕሎይ ያደረግነው አንድ ሲስተም አለ። ቤዝድ ኦን የኤጅ ሬንጃቸው ራሱ ሲስተሙ ተቀብሎ ፕሮሰስ አድርጎ በዳታ ኳሊቲ ሱፐርቫይዘር ታይቶ እንዲያልፍ ማለትም ማኑዋሊ ማለት ነው። ሳይጉላላ ብዙ ወደዛ ወደዚህ ሳይላንድ ተመዝጋቢ የቻለውን ያህል ሬፒቴሽን ይሞክራል ኦፊሰሩ። ያን ሬፒቴሽን ማሟላት ካልቻለ ባልኳችሁ ኢቫሉዌሽን መሰረት የኤጅ ጋፕ ታይቶ ብዙ ጊዜ የሚያስቸግረው ኤጅ ጋፕ ስላችሁ እድሜያቸው ከ50 በላይ እና ከ16 ዓመት በታች የሆኑ ህጻናቶች ላይ ችግር አለ። ይህን ችግር ለመቅረፍ በሲስተም በኩል እኛ በደንብ ሬዲ ሆነን እንገኛለን። በዚህ መሰረት ካፕቸር ለማድረግ የቻለውን ሁሉ ሞክራለን። አይዲን ለማውጣት የእድሜ እንትን አለው? ለምሳሌ እንደ ኖርማል አይዲ የናሽናል አይዲ አንዱ ኪ ወይም ደግሞ ሞቷችን ኢንክሉዥን ሁሉንም ሰው ማካተት ነው። እድሜያቸው ከ5 ዓመት ጀምሮ ሁሉንም ሰው እንመዘግባለን። ሬጅስትሬሽኑም በሁለት እንከፍለዋለን። እድሜያቸው ከ16 ዓመት በታች ፒዲፒ ምሎ የምንለው አለ። ወላጅ ፈቅዶ ወላጅ አውቆ ሲመዘገብ፣ ከ16 ዓመት በላይ የሆኑት ደግሞ ራሳቸውን ችለው ኮንሰንት ሰጥተው መመዝገብ ይችላሉ። ቤዝድ ኦን ዛት ሁሉንም ያካትታል። ባዮሜትሪክስ መስጠት የሚችለው እስከማይችለው፣ ዶክመንት ፕሮቫይድ ማድረግ የሚችለው እስከማይችለው ሁሉንም ሰው ያካትታል። ዶክመንት ፕሮቫይድ ማድረግ ካልተቻለ ዊትነስ ቤዝድ ሬጅስትሬሽን ምንለዋል። አንድ ሰው ፋይዳ ተመዝግቦ ለሌላ ሰው ዋስ መሆን ይችላል። አሻራ መስጠት ያልቻለ ኦር ደግሞ አካል ጉዳተኞችም ራሱን የቻለ የሚመዘገቡበት ሚንስ አለ። በአጭሩ ሁሉንም እናካትታለን ከ5 ዓመት ጀምሮ ማለት ነው። የቀበሌ መታወቂያ ደቂቃውን ኤክስፓየር ካረገ is national ID enough for everything? ኖ ማወቅ ያለብን ሁለቱን ለይተን መረዳት ያስፈልጋል። ናሽናል አይዲ is all about identity ወይም ደግሞ ፋውንዴሽናል ሲሆን አሁን ያልሻቸው የቀበሌ መታወቂያ፣ ፓስፖርት፣ መንጃ ፍቃድ ግን ፋንክሽናል ኦር ደግሞ ለአንድ ስፔሲፊክ አገልግሎት የዋሉ ናቸው። ራሱን የቻለ አገልግሎት ይሰጣሉ ፋንክሽናል። ፋውንዴሽናል ግን የአንድ ሰው ማንነት ማረጋገጥ ነው። ምን ማለት ነው? ከዚህ በፊት እነዚህ ፋንክሽናል አገልግሎቶች የአንድን ሰው ማንነት ለማረጋገጥ ኮሌክት ሲያደርጉት የነበረው ኢንፎርሜሽን አለ አይደለ? የሆነ ቦታ ቀበሌ መታወቂያ ለማውጣት ስትሄዱ ስማችሁን ትጠይቃላችሁ፣ እንደን አሻራ ሰጣላችሁ። መንጃ ፍቃድም ተመሳሳይ፣ ፓስፖርትም ተመሳሳይ። ይሄ ሂደት ማለት የእናንተ ማንነት ለማረጋገጥ ነው። በት ናው በናሽናል አይዲ በኩል አይደንቲቲ የሚባለው ነገር ከቨር ሲደረግ ቤዝድ ኦን ዛት ቀበሌ መታወቂያ ይሰጣል። ምን ማለት ነው? ፋይዳዬን ተጠቅሜ ቀበሌ መታወቂያ ነገ ላውጣ እችላለሁ። ፋይዳዬን ተጠቅሜ ፓስፖርት ይወጣል። ፋይዳዬን ተጠቅሜ እነዚህ ፋንክሽናል አገልግሎቶች ይጠቀማለሁ ነው እንጂ ሪፕሌስ አያደርግም። አንዱን ሪፕሌስ ላያደርግ ሳይሆን የመጣው አይደንቲቲ የምንለውን አገልግሎት ከነዚህ ተቋማት ወስዶ የአንድን ሰው ማንነት ማረጋገጥ ሂደት ላይ ነው። ስለዚህ ሁለቱ ሴፓሬትሊ ግዴታ ኮኤግዚስት። yes exactly for example national ID is all about identity አልኳችሁ አይደል? ቀበሌ መታወቂያ ልትጠቅሱልኝ የምትችሉት ብዙ አገልግሎት አለ። ያገባ ያላገባ ይሰጣል። ከዛ ስፔሲፊክ ነዋሪነት ጋር ይገናኛል። ብዙ አለ። ናሽናል አይዲ is all about identity ማንነት ብቻ ነው የሚያረጋግጠው ማለት ነው። questions?
ከናሽናል አይዲ ጋር በተያያዘ ወንጀል የሰሩ ሰዎች እንደ ሪከርድ ይመዘገባል ሲባል ሰምተን ነበርና ሪል ነው? ሶ ሞር ኦፍ እንደዚህ አይነት ኳስችኖች በህግ ክፍል ላይ ከቨር ይደረጋሉ። ግን አንድ መርሳት የሌለብን ነገር እንደ ተቋም እንደ ናሽናል አይዲ እያረጋገጥን ያለ ነው የአንድን ሰው ማንነት ነው። ቤዝድ ኦን ዛት በተረጋገጠው ማንነቴ ሰርቪሶችን ሳልጉላላ ኢዝሊ ማግኘት ነው። ከዚህ በፊት እኮ ናኦል ስፓይዝዌይ ስሜ ናኦል ይባላል። ሰው ኢንትሮዲዩስ አድርገን ጀመር። ናኦልነቱን ለማረጋገጥ በጣም ብዙ የሄደበት መንገድ ነበር። ዶክመንቴሽን ማሰባጠር አለብኝ፣ በአካል መገኘት ይኖርብኛል። ሶ መኒ ቻሌንጅ በት ናው የአንድ ፊንገር ፕሪንት አዌይ ናኦልነቱን የሚያረጋግጠው ወር ደግሞ በፋይዳ ነምበሬ ማንነቴን አረጋግጣለሁ። ሚኒንግ ኢዝሊ ታወቅኩ ማለት ነው። አላማውም ኮር የሆነውም ጽንሰ ሀሳብ ናሽናል አይዲ ኢትስ ኦል አባውት አይደንቲቲ ተረጋግጦ እነዚህ ሰርቪሶች ማግኘትና ኢዝሊ ሰርቪሶችን ወደ እኔ ማምጣት መቻል። እነዚህ ተቋማቶች ፎር ኤግዛምፕል በህግ ላይ ያሉ አሉ፣ ብዙ ፋንክሽናል የሚሰጡ አገልግሎቶች አሉ። ከናሽናል አይዲ ጋር ኢንተግሬት እያደረጉ ስራቸውን ማሳለጥ ይችላሉ። ኦፍ ኮርስ ግን ማንዴቱ የነሱ ነው እንጂ የናሽናል አይዲ አይደለም። ፎር ኤግዛምፕል ከፍትህና ሪሌትድ የሆኑ አገልግሎቶች ስንመለከት አገልግሎቴን ከፋይዳ ጋር አስተሳስሬያለሁ። ወንጀለኞች ነው ሪሌትድ የሆኑ አክቲቪቲዎችን በዚህ መልኩ ትራክ አደርጋለሁ ብሎ የራሱን ሂደት ማከናወን ይችላል። ትራንስፖርቴሽን ሚኒስቴርም ከዚህ በኋላ እንደዚህ አይነት ትራንስፖርቴሽን ኦር ደግሞ ባቡር ላይ ብትመለከቱ ወደ ድሬዳዋ በፋይዳ ነው አይደለም? ኤርፖርት ላይ ብትሄዱም በፋይዳ ነው። አገልግሎቴን ከፋይዳ ጋር አስተሳስሬያለሁ እያለ የራሱን ሰርቪስ ማሳለጥ ይችላል። እንደ ተቋም ግን የአንድን ሰው ማንነት ማረጋገጥ ነው የኛ ትልቁ ሮል ማለት ነው። አንድ ሰው የፋይዳ ካርድ ሲኖረው ወይ ደግሞ ሬጅስተር ሲያደርግ የሚያገኛቸው ጥቅሞች ምንድን ናቸው? ሬጅስተር ካላደረገው ሰው እንዴት ነው ቤኔፊት ነው? ጥሩ። በዚህ አጋጣሚ መመዝገብ ባይዘው መብት ነው። ናሽናል አይዲ መመዝገብ በፍላጎት ነው። ነገር ግን አገልግሎት ሰጪ ተቋማቶች ያልኳቸዋል ጠቀሜታውን አውቀው የአንድ ሰው ማንነት መረጋገጥ ምን ያህል ቫልዩብል ነው የሚለውን አውቀው አገልግሎታቸውን ያስተሳሰሩ ብዙ ተቋም አለ። ፎር ኤግዛምፕል ዛሬ ባንክ ሄጄ ባንክ ቡክ ለማውጣት ብፈልግ ያለ ፋይዳ ይችላል እንዴ? አልችልም አይደለ? ከዚህ በፊት ይሄ ስፔሲፊክ ባንክ ወይም ደግሞ የፋይናንሻል ሴክተሩ በአይደንቲቲ ፍሮድ ወይም ደግሞ በማንነት መጭበርበር ሉዝ ያደረገው ኢን ሚሊየንስ የሚጠጋ ብር አለ። ወደ ገቢዎችን ብንሄድ ተመሳሳይ መልኩ ሌሎች ሴክተሮች ላይ አንድ ሰው ብዙ አይነት ማንነት እየያዘ ሜኒ የሆኑ እንትኖች ነበሩ፣ ጉዳቶች ነበሩ። ሶ ጉዳቱ ታውቆ የናሽናል አይዲ ጥቅም ተለይቶ ሁለቱን አገልግሎቶች ያስተሳሰሩ ብዙ ተቋማቶች አሉ። ምን ማለት ነው? ናሽናል አይዲ አያስገድድም። ነገር ግን እነዚህ ተቋማቶች አገልግሎትን ከዚህ በኋላ አንድ ሰው ፈልጎ ከመጣ ፋይዳ ሊኖረው ይገባል ብሎ ያስገድዳል። ተረዳችሁኛ? ሚኒንግ ይሄ ግለሰብ ያን ስፔሲፊክ አገልግሎት ፈልጎ ቢሄድ ፋይዳ ሊያወጣ ግድ ይላል። ካላወጣው ሰው በሚለየው ይህንን አገልግሎት ላያገኝ ይችላል። ፎር ኤግዛምፕል ባንክ ቡክ ለማውጣት ብፈልግና ፋይዳ ባይኖረኝ አላወጣም እንደማለት ነው። ሶ በዚህ አይነት መልኩ ጥቅሞቹ ልንለይ እንችላለን። እንዳልኳችሁ በዚህ ሰዓት ላይ አብዛኛው አገልግሎት እየተሳሰረ ነው። ፋይዳ መያዜ ኢምፖርታንት። ወደፊት መታወቂያ የቀበሌ መታወቂያ ይቀራል አይቀርም? እስቲ የሚመልስለት ቅድም ካስረዳሁት ትክክል ነው። በአብዛኛው ሰው ጋር ያለው ሚስኮንሰፕሽን ይሄ ነው። አሁን ፋይዳ አለኝ ነገ ከነገ ወዲያ የቀበሌ መታወቂያ ነው ይላል። ማያሳድሱ ሰዎችም ስላሉ ነው እሱ አለኝ ብሎ ሪፕሌስ ሊያደርግ ሊተካ አልመጣም። we have to እንደውም ከዚህ በኋላ ፋይዳዬን ማነው የቀበሌ መታወቂያን ማውጣው ዩዚንግ ፋይዳ ነው። ተረዳችሁኛ? እንኳን ሪፕሌስ ሊያደርግ አይደንቲቲ ማረጋገጥ ሂደቱን ነው የሚያሳልጥልን እንጂ ብዙ አገልግሎቶች በቀበሌ መታወቂያ የሚሰጡ አሉ፣ ፋይዳ ማይሰጠው። ነገ ከነገ ወዲያ ነው ተቋም ሄጄ ያገባ ያላገባ ቢለኝ ፋይዳዬን አውጥቼ ብሰጠው ተቋም አያስተናግድም። ተረዳችሁኝ? የቀበሌ መታወቂያ የዛኔ ይጠቅማል። በስፔሲፊክ ነዋሪነቴን ወይም ደግሞ የቀበሌ ነዋሪነት የሚያረጋግጠው ምንድነው? ቀበሌ መታወቂያ። ናሽናል አይዲ ኢዝ ኦል አባውት አይደንቲቲ እና ኦል መሆኑን ብቻ ነው የሚያረጋግጠው ዩዚንግ ሁለት ሜጀር የሆኑ ሴቶች ዲሞግራፊክ ኢንፎርሜሽን ኤንድ ዘን ባዮሜትሪክስ። ዲሞግራፊክ ስንል የምንቀበለው ኢንፎርሜሽን እናንተም ተመዝግባችኋል። እስቲ ያልተመዘገበ መጀመሪያ ተመዘገበ ችግር የለውም። አንዴ ካሜራችሁን ዝቅ አድርጉ። ያልተመዘገበ ሶ ስትመዘገቡ አትሊስት የሆነ ቤዚክ የሆነ አንደርስታንዲንግ አለ። የሰጣችሁት የቀኝ አራት የግራ አራት ሁለት አውራጣት ዱዋል አይሪስ እንደን የፊት ፎቶ
እነዚህ ባዮሜትሪክስ ሲባሉ ዲሞግራፊክ ደግሞ ስሜን ከረንት ሎኬሽኔን then እድሜ ናሽናሊቲ ምንላቸው በጣም ሚኒማል ኢንፎርሜሽን ነው ካያችሁት የአንድ ሰው ማንነት ለማረጋገጥ ዲሞግራፊክ እና ባዮሜትሪክስ ኢናፍ ነው ምክንያቱም ኢንክሉዥን አላልኳችሁም ስጀምረላችሁ ማካተት የሚለው ነገር እኛ ውስጥ እስካለ ድረስ ኢንፎርሜሽኖቻችንን አበዛን ማለት የሚመዘገበው ሰው ቁጥር በዛ ልክ ያንሳል ሚኒንግ ነገር ከነገ ወዲያ የደም አይነት ብንል ናሽናል አይዲ ውስጥ የደም አይነቱን ብዙ ማህበረሰብ አለ የእናት ስም ብንል ኦር ደግሞ አዲሽናል ኢንፎርሜሽን ባስገባን ቁጥር የሚመዘገበው ሰው ቁጥር ያንሳል አይደንቲቲ እስካልን ድረስ ግን ባዮሜትሪክስ and then demographic is enough ስንት ዓመት ነው ፋይዳ የሚቆየው 5 ዓመት ነው ኦኬ ሶ once registered ጀነሬት የሚደረግልኝ ሁለት ቁጥሮች አሉ እናንተም ደርሷችኋል ፋይዳ አይደንቲፊኬሽን ነምበር እና ፋይዳ አሊያስ ነምበር ፋን እና ፌን ይባላሉ once generated እስከ እድሜ ልክ ይቆያሉ አይቀየርም አይለወጥም አይታደስም የቷ 12 ዲጂት ነምበሯ ማለት ነው ሶ አምቢሽስ ማለት ከዚህ በፊት ፕሮጀክቱን ስንጀምር it's all about the number ነበር ያለው ግን እኛ ኪሳችን ሞላ ካላለ ካርድ ካልያዝን ትንሽ ከብዳል አይደለ እንጂ ማወቅ ያለብን አንድ ኮር የሆነ ፖይንት ነምበር ነው ናሽናል አይዲ it's not about security number ማለት ነው exactly ቁጥር ሆነ አይደለም ኤክስፓይሬሽን ዴት ያስፈልጋል is like identity ሆነ ከመታረቅ what's the purpose ካርዱን መቀየር exactly so እንዳልኩሽ ቁጥሩ ነበር ኮር ጽንሰ ሀሳቡ ወይም ደግሞ የፕሮጀክታችን አላማ ግን እንዳልኩሽ የካርድ ጥያቄ በጣም ከምታስቢው በላይ ሶ ፖስት ኦፊስ እና ኢትዮ ቴሌኮም ላይ እንትኑ አይኖር ሶ ነምበሩን ራን ያረክሽ የሆነ አንዳንድ ተቋሞች ላይ እንትን ለማለት ሊከብድ ይችላል አይደል ካርድ አይቶ ሲያስገባሽና ነምበር ሰተሹ ነምበሩን ፕሮሰስ አድርጎ አይደንቲቲሽን አውቶ እና ላሰላቱ ሶሻል ሴኩሪቲ ነው አንሴንግ 5 ዓመት ነው ስፔሲፊክ ፔሪድ አለው አይደለ አይደንቲቲ ወስዳችኋል ታቁኛላችሁ ወንደው ከ5 ዓመት በኋላ የሚታደሰው እኔ ማንነቴ አልተቀየረም ምንድነው ካርዱ ይደረሰው አሁን ያልሻችሁ ጥያቄዎች ቶላ ቦት ካርድ ፊዚካል ስለሆነ ካርዱ ስለማርጀቱ ካርዱ ፌር ስለማረጉ ነው እንጂ አይደንቲቲ ነምበሩ ላይ አልቋል actually 8 እና 10 years ነው 5 አይደለም 10 years ነው 10 የፖስት ኦፊስ 10 ደግሞ የኢትዮ ቴሌ እነሱ ካርድ ፕሪንቲንግ ኤጀንሲዎች ናቸው ሶሻል ሴኩሪቲ ነምበር ከሆነ does it mean in the long run የፓስት እንትኖቻችን ሪከርድ ያደርግን ይሄዳል ማለት ነው እንዳልኳችሁ አሁንም ናሽናል አይዲ የሪከርዲንግ ወር ደግሞ የሰውን ኢንፎርሜሽን ከሌላ ተቋማት ጋር ኢንተግሬት የማድረግ ስራ ይሰራል ዋነኝነት አይደንቲቲ እናረጋግጣለን ግን አሁን የምትለውን ደግሞ የሚመለከተው ስፔሲፊክ ተቋም ይኖራል አገልግሎቴን ከፋይዳ ጋር ላስተሳሰር ያለ አይ እኔ አሚን ለምሳሌ አሁን አንድ መስሪያ ቤት ልቀጠር ፈልጌ you have to take all የትምህርቶቼ ማስረጃ ምናምናና ይዤ የሚሄድበት ግዴታ ማለት እሱን መቅረፍ ይችላል in the long run so ፋይዳ ነምበሬን ብቻ አይተው ያለፉ የኔን አቺቭመንቶቼን ትምህርቶቼን ማወቅ ይቻላል ኢንተግሬት ማድረግ ይቻላል መጀመሪያ አሁን ላይ እንግዲህ ፎከሳችን ሬጅስትሬሽን እንደምታዩት ምዝገባ ግን በዛው ፍጥነት ደግሞ ተቋማቶች እርስ በርስ እያቀናጀን ነው ምን ማለት ነው ከትምህርት ሚኒስቴር ጋር ይሄ ስራ ከተሰራና ፋይናሊ የዚህ ግለሰብ ኢንፎርሜሽን ከፋይዳ ጋር ኢንተግሬት ይደረግ ከተባለ እንዳልኩ ብዙ ኢንተግሬሽኖች ከተሰራ ነገ ከነገ ወዲያ በፋይዳ ብዙ ነገር የሚታወቅበት ሚንስ ቅርብ ነው ዋይናት እኔ ከፈለኩ ማድረግ ይችላል ወይ አሁን ላይ ትችላለህ ግን እንዳልኩ መጀመሪያ ኢንተግሬሽኑ መሰራት አለበት እነዚህ ተቋማቶች መናበብ አለባቸው ሲስተም ከሲስተም እንደዚህ እንደምናስበው ቀላል ነገር አይደለም the whole integration አለ ያንተን ኢንፎርሜሽን ፌች አድርገው ባንተ ኮንሰንት ባይዘው አንድ ማወቅ ያለብን ነው ግን በኮንሰንት ያለ ፍላጎቴ ኢንፎርሜሽን ለሶስተኛው ወገን አሳልፎ ፋይዳ አይሰጥም አሁን ባንክ ስትሄዱ ምን አስተዋላችሁ ፋይዳችሁን ስትሰጡ ጥያቄሽን ወደም የህግ ክፍል ጥሩ ነው ያስጨምር ከዚሁ ታይትል ሳትወጣ ሌላ ጥያቄ ለመጠየቅ አስቤ ነበር እኔ ከፓስፖርት ጋር በተገናኘ ፋይዳ በጣም ሶልቭ ያደርጋል ብለን የምናስበው ኢሹ ነበር እሱም አሻራ መስጠት አሁን ፓስፖርት አሻራ ለመስጠት በጣም ረጅም ጊዜ ይወስዳልና ፋይዳ ይሄን ነገር ከፓስፖርት ጋር ተገናኝቶ ሶልቭ ማድረግ ፕላን አለው ወይስ እንዴት ያው እንዳልኳችሁ እነዚህ ፋንክሽናል አገልግሎቶች ጋር አብረን የመስራት ስራ እየሰራ ነው አንዳንዱ ኢዚ ሲሆን አንዳንዱ ደግሞ ቻሌንጂንግ ነው ምን ማለት ነው ከፓስፖርት ጋር ስትመለከቱ ራሱን የቻለ የባዮሜትሪክስ ኢንፎርሜሽን ኮሌክሽን ነው የሚሰራው አሁን የኛ ፎር ቱ ብያቸዋለሁ ምናልባት ፓስፖርት ለማውጣት ደግሞ የሚጠቀመው ሌላ ሂደት ይኖራል
ሁለቱን ኢንተግሬት አድርጎ ከዛ በፋይዳይ ፓስፖርቴን ማውጣት የሚለው ሳቤ እንደምናወራው ቀላል አይሆንም። ራሱን የቻለ ሲስተም ከሲስተም ማናበብ ሂደት አለ። ግን አንደኛው ፕላናችን እሱ ነው። ስለዚህ ወደፊት ፋይዳ ላይ በሰጣሁት አሻራ ፓስፖርት ማውጣት እንችላለን። ያው ከህግ ክፍል መታለች ምንድን ነበር? አይ ምንም ሁሉም ነገር ኮንቴንት ይፈልጋሉ። ሁሉም ኢንፎርሜሽን አንድ ኢንፎርሜሽን ካላችሁ ኮንቴንት ያስፈልጋችኋል። በህጉ መሰረት የመቋቋሚያ 1284 አዋጅ አለ። እኛን የሚያቋቁም አዋጅ ማለት ነው። አዋጅ ምንድን ነው የሚለው? የዳታው የባለቤቱ ተመዝጋቢ። አሁን እኔ የዳታው ባለቤት እኔ ነኝ። ስለዚህ እኔ ለሌላ ሰው ያንን ሼር ባደርግ ወይም ብጠቀም ይሄ ሴንሲቲቭ የሆነ መብት የሚጣረስ ነገር ስለሆነ ህጉ ይገድባል። ተቋሙ አንደኛ ፕሮቴክት የማድረግ ኃላፊነት አለበት። ያልሰበሰበው ማንኛውም ዳታ ፕሮቴክት የማድረግ ኃላፊነት አለበት። ከዛም ደግሞ ሼር ሲያደርግ ለራሱ ኮንሰንት ኦቲፒ አሁን ለምሳሌ ባንኮች ከምናምን እንሄድና አፕላይ እናድርግ ኢንቴግሬሽን ራሱ ስንልክ የሚላከው ያ ኦቲፒ ስንናገር ኮንሰንታችንን እንደሰጠን ይቆጠራል ማለት ነው። ሌላኛው ደግሞ ከእናንተ ውጪ በጭራሽ መስጠት አንችልም አለስ ህጉ የተሰጣቸው አሁን ለምሳሌ በጸረ ሙስና አዋጁ መሰረት ማንኛውም የጸረ ሙስና ኢንቨስቲጌሽን የሚፈጽም ማንኛውም ፖሊስ የመተባበር ግዴታ ይጥላል ህጉ ማለት ነው። ፎቶግራፍ አክቹአሊ ማስተካከል የሚቻላል፣ ግን ከመሰረቱ አሪፍ ፎቶግራፍ ማድረግ አይቻልም ነበር። የኳሊቲ መጨመር አይቻልም ነበር የዲቫይሶቹን። ፕላስ ደግሞ ብላክ ኤንድ ዋይት ብቻ ነው ፕሪንት አውት ላይ የሚመጣው። ኦኬ እሱንም በደንብ ብትነግረን ደስ ይለኛል። በጣም ጥሩ ጥያቄ። መጀመሪያ ስጀምርላችሁ አንድ ኦፊሰር የሚወስደው የ4 ቀን ትሬኒንግ አለ ብያቸዋለሁ አይደለ? በዚህ 4 ቀን ትሬኒንግ ላይ ዲቴል የሆኑ የትሬኒንግ ቲፖች፣ ሂደቶች ወይም ፕሮሲጀሮች ይነገረዋል። ኢንክሉዲንግ አሁን ያልከው እንዴት ኳሊቲውን የጠበቀ ፎቶ ማንሳት አለበት። አንድ ሰው ፎቶ የሚነሳበት ሰዓት ላይ ኢንፎርሜሽን እንዲሆናችሁ ሪፒትድ አቴምፕቶች አሉ። 1 2 3 4 የምንላቸው። ይሄ ኦፊሰር ግን ከረንትሊ ግራውንድ ላይ ተጠቅሞታል? ኩዌስችን ማርክ። ምክንያቱም ተመዝጋቢ ቁጥር በጣም ብዙ ሊሆን ይችላል። ሰልፎች ታስተውላላችሁ። የመሰልቸት ነገር ሊስተዋል ይችላል። ቤዝድ ኦን ዛት የፎቶ ቅሬታዎች በጣም አሉ። ግን ትሬኒንጎች ላይ ከቨር የሚደረገው ኢቭን እዛ ሳሳያችሁ ኪት ላይ ሰከንድ ስክሪን አላልኳችሁ? ያቺ ሰከንድ ስክሪን ጠቀሜታዋ የኢንፎርሜሽንን እኔ እንድከታተል ነው እንደ ተመዝጋቢ ከዲሞግራፊክ ኢንፎርሜሽን አንስቶ እስከ መጨረሻዋ ባዮሜትሪክስ ሁሉን ኢንፎርሜሽንን እያየው ስተት ካለ ይቅርታ እዚህ ጋር ስተት አለ፣ ያነሳኝ ፎቶ ትክክል አይደለም ቀይርልኝ የሚሉትን ኮሚኒኬሽን አድርጌ የተሳካ ምዝገባ ለማከናወን ነው። ሁሉም ኦፊሰር ያደርገዋል። ጥያቄ ምልክት ምን እየሰራንበት ነው? በየ3 ወሩ በየ2 ወሩ ሪፍሬሸር ትሬኒንጎች አሉ። ቅሬታውን በመሰብሰብ ኢንፑቶችን ከተመዝጋቢ በማግኘት ይሄን ፖይንቶች ላይ አስተካክል የሚሉ ትሬኒንጎች አሉ። በጣም የተበላሹ ፎቶዎች ካሉ የሚስተካከሉበት ሂደቶች አሉ። አሁን ከረንትሊ የዲሞግራፊክ ኢንፎርሜሽን አፕዴት እየሰራን ያለ ነው። የባዮሜትሪክስ አፕዴት እየሰራን አይደለም። ነገር ግን አንድ ሰው ቀጥ ብሎ ፎቶ መነሳት ሲኖርበት እንዲህ ካለ አፕዴት ይደረግለታል። ነገር ግን የተነሳው ፎቶ ብዙ ካላማረው አፕዴት አይደረግለትም። የሁሉ ካሜራ ተደቅኗል። ካሜራ ፊት የማውራት እንዳለ እንኳን ደህና መጣችሁ። ፋይዳ ኢዝ ፎር ኤቭሪዋን። ብዙ ጊዜ ኤግዛምፕል ስንጠቅስ መናነሳት አንድ ሴት አለች፣ ገጠር ውስጥ ያለች ምንም አይነት ሲም ካርድ የሌላት፣ ባንክ አካውንት የሌላት፣ ከመንግስት የሆነ አገልግሎት ፈልጋ ማጣቅ አንድ እናት አስቧት። ሲም ካርድ ስትፈልግ አጎቷ ነው ሲም ካርድ የሚሰጣት፣ ወይ ባሏ ነው ባንክ አካውንት የሚከፍትላት፣ ወይ የሆነ ሰው ነው አገልግሎት የሚሰጣት። እሷ ምንም ከመንግስት ጋር ከኢትዮጵያ ጋር አትታወቅም። ምሳሌ ቤቷ ውስጥ ነው፣ አጥሯ ውስጥ ማለት ነው። ያቺ ሴት ግን ዛሬ አክሰስ ቱ ሰርቪስ ቢኖራት በቀላሉ ብድር መበደር ብትችል፣ በቀላሉ አገልግሎት ማግኘቶች ብትችል፣ ቤተሰቧን መመገብ ትችላለች፣ የቤተሰቧን ህይወት ማሻሻል ትችላለች። ፋይዳ የተቀረጸው ከተማው ስላለ ነው፣ ለእኛ ኤሊቶቹ አይደለም። ኤሊት ስል ያው ኪሳችን ውስጥ 5-6 መታወቂያ ላለን ብዙ ነገር አክሰስ ላለን ሰዎች ሳይሆን ምንም ነገር በቃ አክሰስ ኖሯቸው ለማያውቁ ሰዎች ነው ማለት ነው። ፋይዳ ኦብጀክቲቭ 130 ሚሊዮን አካባቢ ሰው አለ። ከዛ ውስጥ ታክስ ፔየሩ እናንተ ታክስ ትክፈሉ አትክፈሉ አላውቅም፣
ግን ታክስ ፔር እናንተን ጨምሮ ታክስ ፔሩ ስንት ይሆናል? ከ130 ትገምቱት? 10 30 ሌላስ? ከ130 ሚሊዮን ሰው ሁለት አካባቢ ነው አክቲቭ ታክስ ፔር 2 ሚሊዮን ሰው 133 ሚሊዮን ሰው ፎርማል ኢኮኖሚ ውስጥ የለም። አብዛኛው ሰው ባጭሩ አዲስ አበባ አይደለም ኢትዮጵያ። እናንተ እኮ ኢትዮጵያ አዲስ አበባ ነው ብለን ስለምናስብ ነው። ኢትዮጵያ አዲስ አበባ አብዛኛው ሰው ኢንፎርማል ኢኮኖሚ ውስጥ ነው ያለው። ጂዲፒው በጣም የሚወርደው ይሄ ስታንዳርድ ኦፍ ሊቪንግ በጣም የሚወርድብን አብዛኛው ሰው ፎርማል ኢኮኖሚ ውስጥ ስለሌለ አንድ ገበሬ ለምሳሌ ክሮፕ ፌል ቢያደርግበት ቢበላሽ በቃ ወይ የሆነ እንትን በሽታ ገብቶ ወይ ረሃብ ወይ ፀሐይ ማነው ዝናብ ጠፍቶ እንትኑ ቢበላሽ ምንድነው የሚጠብቀው? ሌላ ሀገር ኢንሹራንስ አለው ገበሬ ክሮፕ ቢበላሽ ኢንሹራንስ አለው፣ ችግር የለውም ኢንሹራንሱ ይከፍላል። ልጆቹ አይራቡበትም ቢያንስ ያው የአሜሪካ ገበሬ ማለት ነው። እኛ ጋር ገና አዲስ ኮንሴፕት ነው የአግሪካልቸራል ኢንሹራንስ። ሶ እነዚህን ኢኔብል ያደርጋል ፋይዳ። እንዴት ያደርጋል? እንግዲህ ያው ኦብቪየስሊ ቀጥታ ፋይዳ ስለያዘ ያ ሰው ልጆቹ አይራቡም ማለት አይደለም፣ ግን ኢኔብለር ነው ከኋላ ሆኖ ኢኔብል ያደርጋል። ለከተማም ሰው ብዙ ጥቅም አለ። አሁን ኢንትረስቲንግ ዩዝ ኬዞች ስናያቸው የነበሩ አሁን አንድ ስታርታፕ እዚህ ቦሌ ላይ ስኩተር የሚያከራዩት ኮሪደር ላይ አሁን እነሱ በፊት አሁን በእናንተ እድሜ እንኳን ላይሆን ይችላል። አንድ ድሮ ጁጀ ያለ ቪዲዮ ካሴት ፊልም ስንከራይ ሄደን ቪዲዮ ቤት ቪዲዮ ካሴት ነው የምንከራዩ ቪኤችኤስ ትልቅ አለ እና እሱን ስንከራይ ሁለት ነገር መከራያውን የሆነ 5 ብር ነው ምናምን ነበር። 5 ብር እንሰጣለን፣ መያዣ ደግሞ መታወቂያችንን እንሰጣለን። ፊልሙን አይቼ ስጨርስ አጠንጥኜ መመለስ አለብኝ። አጠንጠን የሚባል ተጠንጥኖ ይመለሳል እና ያቺ መታወቂያ ኮላተራል ነች፣ መያዣ ነች ማለት ነው። አሁንም አለ ያው ለምሳሌ የሆነ ልብስ መከራየት ብትፈልጉ የሚዜ ልብስ ብትከራዩ መታወቂያ ታስይዛላችሁ። ስለ ኤኒቲንግ ታስይዛላችሁ። መያዣው ምንድነው? ኮላተራል ነው። በቃ የወሰድኩትን ነገር መልሳለሁ። ባይክ የሚያከራዩትም እንደዛ የሚጠቀሙበት። ፋይዳ ኮላተራል ነው ወይም መያዣ ነው። ትረስት መፍጠሪያ ነው፣ መተማመኛ ነው ማለት ነው። ለምሳሌ እነዚህ መንገድ ላይ ባይስክል የሚያከራዩ ይጠቀሙታል። የቤት ሰራተኛ የሚያገናኙ ይጠቀሙታል። ሰምታችኋል። አንዳንድ ወንጀል ለምሳሌ ልጅ ይዛ ጠፋች ምናምን አይነት ነገር አንዳንድ ይሄ የደላላ ካምፓኒዎች ምን ያደርጋሉ? እኛ የምናመጣቸው ሁሉም ፋይዳ ያላቸው ናቸው ብለው ፕሮሞት ያደርጋሉ። ይኸውን በቃ ትረስት እየፈጠሩ ነው ማለት ነው። ይሄ ያው ጀስት እንደ ካምፓኒ ለእነሱ ፕሮሞት ማድረጊያ ነው። ግን ነገር እኔ እናንተ የብድር ውል ብንዋል የፋይዳ ቁጥራችን ሌላው ይቀመጣል። ስለዚህ አትክደኝም ማለት ነው። ቢያንስ በፊት በመሐላ በመተማመን በከሌን ያመጣው በሚል ነው። አሁን ግን ከሌን ያመጣው ላያስፈልግ ይችላል። በቃ ቴክኖሎጂው ራሱ ትረስት መፍጠሪያ መሆን ይችላል ነው። በጣም ብዙ ዩዝ ኬዞች አሉ። እንደዚህ ከመቶ የሚበልጡ ዩዝ ኬዝ የምንላቸው ፋይዳን ተጠቅመው ሰርቪስ የሚሰጡ ባንኮችን ለምሳሌ እንዳንድ ቆጥረን ቴሌብር አሁን ይህን ሰሞን ከሌቭል 2 ወደ ሌቭል 3 እንደዛ ለማሳደግ ሰምታችኋል ሚዲያ ላይ። ሌቭል 3 ስትሆኑ እስከ ስንት ሺህ ብር ነበረ መከራየት የሚቻል? ብቻ የሆነ የመከራየት አልኩኝ መበደር የሚቻል ጣራ ነበረው። ኖርማሊ 4-5 ሺህ ብር ምናምን ነው ቴሌብር የሚሰጠው በዝቅተኛ። ከዛ ከፍ ሲል 20 ሺህ ብር 30 ሺህ ብር ምናምን ከፍ ይላል። ለሰውየው ጥቅም አለው። ምክንያቱም ያው በቃ ለምሳሌ አንድ ጉሊት ላይ የምትሸጥ አንድ ሴት ሰኞ ዕለት 20 ሺህ ብር ብትበደር በሳምንቱ ሙሉ የምትሸጠው ድንችና ካሮት መግዛት ትችላለች። ያለምንም ሰው የሰው ፊት ሳታይ ሳትለምን ከማይክሮ ክሬዲት መውሰድ ትችላለች። ማይክሮ ክሬዲት ብዙ አሉ በቴሌ ነው። ይሄ እንግዲህ ትረስት ኮላተራል እንትን መፍጠሪያ ነው ማለት ነው። ለቴሌም ጥቅም አለው። ኦብቪየስሊ ለቴሌ ያለውን ጥቅም መገመት ትችላላችሁ። ተበድራል ከቴሌ ብር የተበደረ ያው እንትን ነው። አንዳንዱ መልሽ እኩል ኢንተረስት ሬት፣ አንዳንዱ ጥሩ ኢንተረስት ሬት የሚሰጣል። ቴሌ ጥሩ ይሁን አይሁን እኔ ተበድሬ ቶሎ ስለመልስ አላውቀውም። ብዙ ኢንተረስት ላይ አልደረሰብኝም ጉዳት። ስለዚህ ብዙ እንደዚህ አይነት ዩዝ ኬዞች አሉን ማለት ነው። እና እንኳን ደህና መጣችሁ። ጥሩ አንደርስታንዲንግ ፈጥራችሁ እንደምትሄዱ እምነቴ ነው። ቴንክ ዩ አጌን። ታንክ ዩ። እናመሰግናለን።
ማናት በጣም ሴሌብሪቲ አሜሪካ ውስጥ ማናት? ኪም ካርዳሽን ነው። ኪም ካርዳሽን ኤፒሶዳቸው ላይ ራሱ እያሳየች ነበር። የላይሰንስ ፎቶ በጣም ስለሚያስጠላ ሁሉም ሰው የራሱን ጥያቄ እየጠየቀ ነው ያለው። መልሶቹን ደግሞ ያው ከሚመለከታቸው አካላት ወይም ደግሞ ተገቢ እውቀት ያላቸው ሰዎች ለተጠየቁ ጥያቄዎች መልስ እየሰጡ ነው። አይ ቲንክ ሁላችሁም ጥያቄ ተመልሷል ብዬ አስባለሁ። የተለየ ጥያቄ ካላችሁ እኛ ያላነሳነው ጥያቄ ያልተመለሰ ጥያቄ ካላችሁ ደግሞ ኮመንት ሴክሽን ላይ አስቀምጡልንና በቀጣይ በሚኖረን አጋጣሚዎች ወይም ደግሞ በቀጣይ ቪዲዮዎች ሰርተን መልሱን የምናሳውቃችሁ ይሆናል ማለት ነው። ሶ ጋይስ ኢቨንቱ ተጠናቆ ወጥተናል። እንደተመለከታችሁት በጣም አሪፍ ጊዜ ነበርና ጠቃሚ የሆኑ ኢንፎርሜሽኖችን እንዳገኛችሁበት ተስፋ አድርጋለሁ። ከነዚህ ጥያቄዎች ውጭ የተለያዩ ጥያቄዎች ካላችሁ ማንሳት የምትፈልጓቸው ጥያቄዎች ካላችሁ ኮመንት ስራ አስቀምጡልንና የሚመለከተውን አካል እኛ ጠይቀን ለእናንተ ጠቃሚና ትክክለኛ የሆነውን ኢንፎርሜሽን እንሰጣችኋለን ማለት ነው። በሌላ ብሎግ እንገናኛለን። ፒስ